ሰላም ጤና ይስጥልኝ ውድ ዶክቲቭ ቤተሰቦች እንደምን አላችሁ? በዛሬው ዕለትም እንደተለመደው ፈጣንና ታማኝ መረጃ ይዘንላችሁ ወደ እናንተ መጥተናል። ጀዋር መሐመድ ታዬ ደንደዓ ስለተናገረውና ስለ ጠቅላይ ሚኒስትሩ ጉድ ያስባለ ንግግር አድርገዋል። ሙሉን ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለአንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶችን የራሱን ማቃቸውን ነካክቼ ነበር። በሀገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው፣ ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው የማደርገው። ትናንት ጽፌዋለሁ። ምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት አተወርድ ይዩዝ እንደ ዶነት ልንከባት ነው ያለው። ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበረ 2000 ሌንጮ እና የአማራ መማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። አክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። መጀመሪያ አይፊ ተባለ። ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይተማው አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላን የተያዘ ነበሩ። አንድና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። create rift ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው that's what he does ይሰራል፣ ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር። ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም። አሁን በጣም ፍርስትሬት ያደርጋቸው ስለ ታዬ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ? ቢኮዝ ይቺን ካርድ አበላሸበት። ብዙ ሰው ለምን መሰለህ የማይናገረው? ይሄ እኮ ታዬ የተናገረው ነገር ሚስጥር አይደለም። በነገራችን ላይ ሰዎች ታዬ ሚስጥር አወጣ ይላሉ። ስሎት ሚስጥር እኮ ለታዬ እሺ፣ ይሄኛውን ነው እንደውም እንዳልከው። ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታዬ የተናገረው ማለት ሀቅ ነው ሙሉ በሙሉ ታምንበታለህ? ለምሳሌ ይሄ እነገሌን ላጠፋ ነው አለ። wait I will show በአካባቢው ፖለቲካ ነው ሲምጠርቶ ምናልባትም
የሚሆነው ፊልም ማይታወቅ አማራ ላጠፋ ነው ምስጢሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ አዎ እያፈረስኩ ነው እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም ማለት እንደዚህ አይነት ነገር አይደለም አልኩ ጥያቄ ደነገጠ ይሄኛው ነው እንግዲህ አንዱ ምስጥር አይደለም ምስጥር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠው ያልሰማ የኦሮሞ ሊግ እኮ የለም እንዴ ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ ታላቋን ኢትዮጵያ ለመልሳት ነው እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው ታገሱኝ ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም ምክንያቱም በአንተ ሰርክል ነው የምትናገረው አንዳንዱ ወጥቶ የመናገር እንትሩም የለም ሌላው ይፈራል ሌላው ያፍራል አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታየ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም ይሄን ማለት የጀመረው ሞገስ ይወሰን this in 2018 ለካ ስልክ ወጣ በኋላ አላገኘሁትም ግን ሙቹዋል ፍሬንድስ ሲያገኙት ነበር ለምሳሌ አሁን ሰሞኑን የሚነዳው ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ የሚፈልግበት እኮ ወጥራለሁ ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛው የሚቀርበን ሰው ደወለለ አጠገቤ መጥቶ ደወለለ ራሻ ነበር እኔ አላቅም ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩን ያዘዘው ይሄ ኦሮሞን ለማባላት በጥላት የተሸረበ ሴራ ነው ያለው የዚህ ትርጉም ከባድ ነው እንዴ it was very clear ይሄ ብቻ እኮ አይደለም numerous cases ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም አክቹአሊ ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው በብዙ ደሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው ምን ያስሲም ያደርጋል መሰለ አንተ ሲያናግር ብሔርህን ሃይማኖትህን ፍላጎትህን ትንሽ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጣላለህ ብሎ ያስባል ደን አንተ ያንተ ወገን ያሞገሰ አንተ ምጥላውን ያጥላላል ስንቴ ነው ነው ሊገሉ አስበዋል በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት ይሄ ልጅ ወለጋዎች ሊገሉት ነው really oh yeah so many times ገና ብዙማ ተሰማለህ እኮ we don't want to waste on this kind of stuff yeah. my point is this እኔ እንደው መጽሐፍ እንትን አልፈልም by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት ምን ቃል እንደተጠቀመ ታየ ነው የሚያውቀው but the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ
የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ያለው ናብንና ገዱን እንትናን አንዳርጋቸውን ጠይቃቸው። አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ የምንተዋወቅ ነበረ እና ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትሩም እንትን እያለ ነው እንቀራረብ ነገር ይሄን ሰማ። አንተ ራስን ትጥላለህ፣ ለእነኚህ ሰዎች ካንተ የበለጠ ጠላት የለም፣ ካንተ የበለጠ ጠላት አየውም፣ ያጠፋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን